አሁን ይህንን ጨዋታ የሚጫወቱ የካሰት ጨዋታ የሚጫወቱ ወገኖች አሁን ኢየሱስ እግዚአብሔር ነው ወይ ስትሏቸው አዎ እግዚአብሔር ነው ይላሉ። እና ኢየሱስ ከውሃ ወጣ ሲል እግዚአብሔር ነው ከውሃ የወጣው? ውሃውን ለማን እኮ ነው እሱ የወጣው? ምን ጥያቄ እንጠይቃለን? እሺ የእግዚአብሔር መንፈስ በእርሱ ላይ ሲወርድ አየ ይላል። ይሄ የእግዚአብሔር መንፈስ እግዚአብሔር ነው? አዎ። ይሄ እግዚአብሔር መንፈሱ የሚወርድበት እግዚአብሔር ነው? አዎ። እና እግዚአብሔር ላይ ነው የሚወርደው? አይ እኛ እናንተን ለመጠየቅ ነው እንጂ እንደዛ ሳይሆን እናንተን ለማፋጠጥ ያክል ነው እንጂ። እንዴት ለማፋጠጥ ብለህ የሌለ ነገር ትሰራለህ? እንደዛ እኮ አይደረግም። ማቴዎስ ወንጌል ምዕራፍ 3 ላይ ምን ይላል? ማቴዎስ ምዕራፍ 3 ይሄ አምላክን በአካል ለሚከፋፍሉ ሰዎች ነው ጥያቄ የሚሆነው እንጂ በአንድ አምላክ አንድ አካል ለምናምን ይሄ ጥያቄ ሊሆን አይችልም። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ ይላል። ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ነው አለ። አሁን ይህንን ጨዋታ የሚጫወቱ የካሰት ጨዋታ የሚጫወቱ ወገኖች አሁን ኢየሱስ እግዚአብሔር ነው ወይ ስትሏቸው አዎ እግዚአብሔር ነው ይላሉ። እና ኢየሱስ ከውሃ ወጣ ሲል እግዚአብሔር ነው ከውሃ የወጣው? ውሃውን ለማን እኮ ነው እሱ የወጣው? ምን ጥያቄ እንጠይቃለን? እሺ የእግዚአብሔር መንፈስ በእርሱ ላይ ሲወርድ አየ ይላል። ይሄ የእግዚአብሔር መንፈስ እግዚአብሔር ነው? አዎ። ይሄ እግዚአብሔር መንፈሱ የሚወርድበት እግዚአብሔር ነው? አዎ። እና እግዚአብሔር ላይ ነው የሚወርደው? አይ እኛ እናንተን ለመጠየቅ ነው እንጂ እንደዛ ሳይሆን እናንተን ለማፋጠጥ ያክል ነው እንጂ። እንዴት ለማፋጠጥ ብለህ የሌለ ነገር ትሰራለህ? እንደዛ እኮ አይደረግም። ዝም ብለህ ሰው ያውም አንዳንድ እየመረጥክ ቋንቋ አይችልም ይሆናል ብለህ የምታስበውን ሰው እየመረጥክ እሱ ላይ ቃላት መጫወት እውቀት ነው። እና እግዚአብሔር ላይ ለምንድን ነው የሚወርደው? ይሄ የሚወርደው መንፈስ እግዚአብሔር ነው? አዎ እግዚአብሔር። ይሄው የወረደበት ታች ውሃ ውስጥ የሚጠመቀው እግዚአብሔር ነው? አዎ እግዚአብሔር ነው። እና እግዚአብሔር ላይ ለምንድን ነው የሚወርደው? ኖ እሱን እናንተን ለማፋጠጥ ያክል ነው እንጂ እኛ እንኳን ሐሳባችን ሌላ ነው። ለማፋጠጥ ብሎ ሌላ ነገር፣ የኛ ሐሳብ የኛ መረዳት ብሎ ደግሞ ሌላ ነገር ትክክል አይመጣም። እሺ የእግዚአብሔር መንፈስ እንደ ርግብ ሲመጣ አየ ይላል። ይሄ የሚመጣው እንደ ርግብ የሚመጣው እግዚአብሔር ነው? አዎ እግዚአብሔር ነው። ይሄ ውሃ ውስጥ የሚጠመቀው እግዚአብሔር ነው? አዎ እግዚአብሔር ነው። እና እግዚአብሔር ላይ ለምንድን ነው የሚመጣው? ምን ማለት ነው እግዚአብሔር ላይ መጣ ማለት? እና እግዚአብሔር ላይ መጣ ማለት ከሆነ ደግሞ ራሱ ላይ ነው የሚመጣው? አሁን አንዳንዴ እንደሱ አይነት ጨዋታም ስትሰማላችሁ ኢየሱስ እሺ አሁን ይሄ የሚጠመቀው ኢየሱስ ነው? አዎ። መንፈስ ቅዱስም ኢየሱስ ነው ትላላችሁ? አዎ። እና ራሱ ላይ ነው የሚመጣው? ኢየሱስ ላይ ነው መጣው? ይሁሉ ጨዋታው እንደዛ አይደለም። የእግዚአብሔር መንፈስ የምንለው አካል በሆነው ወልድ ላይ ነው መጣ የምንለው እንጂ ኢየሱስ ላይ መጣ አይባልም። እንደዛ ማለት ነው። ግን ለቃላት ጨዋታ ዝም ብሎ ሲባል እንደዛ ያው በአካል እዛ ጋር አካል ያለው ስሙ ኢየሱስ ነው የሚባል። እግዚአብሔር ይመስገን። መንፈስ ቅዱስም የሚመጣው ኢየሱስ በሚባል ስም ነው። በስሜ የሚልከው መንፈስ ቅዱስ ይላል። ስሙ ነው ያልነው እንጂ ስም የስም አባትም አይደለም፣ ስም የስም ልጅም አይደለም። አብ ነው የወልድ አባት፣ ወልድ ደግሞ የአብ ልጅ ነው። እግዚአብሔር ይመስገን። መንፈስ ቅዱስ ደግሞ የኢየሱስ የአፉ እስትንፋስ ነው።
የት ላይ ነው የተጻፈው? የኢየሱስ የአፉ እስትንፋስ ተብሎ ተሰሎንቄ መጽሐፍ። ያ ብዙ ሰዎች አይወዱትም። በተለይ ይህንን የቃላት ጨዋታ የሚጫወቱ ሰዎች ተሰሎንቄ መጽሐፍን እስኪ አንብቡ በሏቸው። ያው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 በጭራሽ አይነበብም። ለምንድን ነው የማይነበበው? እኔ አነብላችኋለሁ። ማንበብ የማይፈልጉትን እኔ አነብላችኋለሁ። ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጌታ ኢየሱስ በአፉ መንፈስ ቅዱስ የጌታ ኢየሱስ ምንድነው ተብሏል? የአፉ መንፈስ ተብሏል። መንፈስ ቅዱስ የኢየሱስ የአፉ መንፈስ። እግዚአብሔር ይመስገን። ያንን ሊሽር አይችልም። ደግሞ አየ ይላል ማቴዎስ ላይ ስታነቡ መንፈስ ቅዱስ እንደ እርግብ በእርሱ ላይ ሲመጣ ምን አደረገ? አየ ይላል። የሚመጣው እግዚአብሔር ነው። እንደ እርግብ ሆኖ የሚመጣው እግዚአብሔር ነው። አዎ ይሄ ታች የሚጠመቀው እሱም እግዚአብሔር ነው። እና እግዚአብሔርን እያየ ነው። አንደኛው እግዚአብሔር ሌላኛውን እግዚአብሔር እያየ ነው። እግዚአብሔርን እያየ ነው ወይስ ደግሞ ይሄም እግዚአብሔር ያም እግዚአብሔር ከሆነ ራሱን እያየ ነው? ራሱን በራሱ እያየ ነው እንበል። አሁን ይሄ ጨዋታ ያዋጣል። ከዛ ደግሞ ምናልባት እሱን ጨዋታ እኮ እዚህ መጫወት ቢችሉም እኮ ደስ ይለኛል። ግን ምንድነው የሚያደርጉት? ቋንቋ የማይችል ሰው ወይ ደግሞ የቋንቋ ችግር ያለበት ሊሆን ይችላል አይደለም። ሁሉንም ቋንቋ ሁላችንም በሁሉ ቋንቋ ፐርፌክት አይደለም። ግን ቋንቋ እንደዛ አድርጎ እስኪ ይኸው በቃ መልስ እንደሌላየው ኢየሱስን ነው ኢየሱስ ላይ መጣ ወይ እናንተ ልጠይቃችሁ። አሁን ይሄ መንፈስ ቅዱስ ኢየሱስ ነው ትላላችሁ። አዎ እዛ ደግሞ የሚጠመቀው ወልድ ደግሞ ኢየሱስ ነው ትላላችሁ። አዎ ስለዚህ ኢየሱስ ላይ ነው የመጣው እያልክ ስለቀለድክ እውቀት ነው። ኢየሱስ ስም ነው እንጂ ማንም ላይ አይመጣም። ኢየሱስ መድኃኒት የሚባል ስም ነው። ይሄ ኢየሱስ የሚባለው ስም ግን የወልድ ብቻ አይደለም። እግዚአብሔር የተመሰገነ ይሁን። አብ ወልድ ወረሰው የተባለለት ስም ነው። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ደግሞ የዚህ የኢየሱስ የአፉ መንፈስ ነው። የት ተጽፏል? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ የቃላት ጨዋታዎች ብዙ ጥቅም የላቸውም። እንዲያውም አሁን ለምሳሌ እግዚአብሔር ማለት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ስታነቡ እግዚአብሔር ማለት አንድያ ልጅ አለ። እግዚአብሔር አይደለም አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አይደል መጽሐፍ ቅዱስ። ስለዚህ እግዚአብሔር አንድያ ልጅ አለው። ኢየሱስ ወልድ ደግሞ እግዚአብሔር ነው እና ወልድ አንድያ ልጅ አለው አይደል? የለውም። ታዲያ እግዚአብሔር እኮ አንድያ ልጅ አለው። እንዴት ነው አንድያ ልጅ የሌለው ወልድ ሊመጣ ይችላል? እግዚአብሔር አንድያ ልጅ ያለው ነው እግዚአብሔር የተባለ። እግዚአብሔር አንድያ ልጅ ካለው ወልድ ደግሞ አንድያ ልጅ ከሌለው ደግሞ አይ ካለው ካልክ ደግሞ ወልድ የወልድ ልጅ ነው። ወልድ እግዚአብሔር ደግሞ አንድያ ልጅ አለ እና ወልድ የወልድ ልጅ ነው። ይሄ ዝም ብሎ ጨዋታ። ስለዚህ ሰው አይደለም እናስረዳችሁ። እኛ እኮ ስንል እኮ ይሄ ማለት እኮ በአካል በፐርሰንና በማንነትና እኮ እሱ እድል መስጠት አለባት። ዝም ብለህ ኢየሱስ ልጅ ነው ምናምን እንዲህ ስላልክ አይሆንም። ኢየሱስ አባት ነው የሚባለው እና ኢየሱስ ደግሞ ወልድ ነው የሚባልበት መንገድ አለ በመጽሐፍ ቅዱስ ላይ እንጂ ኢየሱስ የሚል ቃል ባየህበት ቦታ ሁሉ ወልድን ነው የሚያመለክተው። ኢየሱስ የሚለውን ባየህበት ቦታ ሁሉ አምላክን ነው የሚያመለክተው ወይም ሰውን ነው የሚያመለክተው አንልም። ኢየሱስ ብሎ ሰውነቱን የሚያመለክትበት ጊዜ አለ መጽሐፍ ቅዱሳችን።
ኢየሱስ ብሎ ደግሞ አምላክነቱን የሚያመለክትበት ጊዜ አለ። ኢየሱስ ብሎ አምላክነቱንም ሰውነቱንም የሚያመለክትበት ጊዜ አለ። ስለዚህ አውዱ ነው የሚወሰን እንጂ ዝም ብሎ ጨዋታ የቃላት ጨዋታ ማድረግ ከሆነ ከዛ በላይ ያለው እዚህ ነው እና የሚብስ ነገር አታድርጉ። የቃላት ጨዋታ ሳይሆን በእውቀት ላይ የተመሰረተ በማስረጃ ላይ የተመሰረተ ውይይት ማድረግ በጣም ጠቃሚ ነው። እግዚአብሔር የተመሰገነ ይሁን። አንድያ ልጁን የሚሰጠን አብ ነው ብለን ከተቀበልን በኋላ በዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ያንን የሚሰጠው ማን ሆኖ መጣ? ኢየሱስ ሆኖ መጣ። ከሰማይ የወረደ ሕያው እንጀራ የተባለው ነው የአንድያ ልጅ። ያንን ሕያው እንጀራ የሚሰጠን ማን? እኔ ነኝ የምሰጣቸው አለ ኢየሱስ። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ እንዴት አድርጎ የሕይወትን እንጀራ የሚሰጠን ኢየሱስ ሊሆን ይችላል? ይሄ ነገር በአብና በመንፈስ ቅዱስ ላይ እኔ በሰዎች አይደለም ማስበው። ይሄንን ነገር በአብና በመንፈስ ቅዱስ ላይ የተጠነሰሰ የጠላት አሰራር ነው ብዬ ነው የማስበው። ምክንያቱም አብና መንፈስ ቅዱስ እኮ የሚያድን ስም የላቸው። ምክንያቱም ኢየሱስ የሚባለው የሚያድነው ስም የወልድ ብቻ ነው። ኢየሱስ ሲባል ወልድን ብቻ ነው የምጠራው እንጂ አብና መንፈስ ቅዱስ አይደለም። ከስሞች ሁሉ በላይ የሆነ ስም አብና መንፈስ ቅዱስ የላቸውም። ማናቸውንም ነገር በኢየሱስ ክርስቶስ ስም ብትለምኑ ይሆንላችሁ አይላል። ግን ያንን የሚያደርግልን ስም አብና መንፈስ ቅዱስ የላቸው። በጣም የሚገርም ነገር ነው እና ከእንደዚህ ከትልቅ ነገር ነው እግዚአብሔር የገላገለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ስለዚህ አንድ አምላክ ነው ያለው፣ አንድ አካል ነው ያለው። አብ በሁሉ ቦታ ይገኛል። በሰማያት የምትኖር አባታችን ተብሎ ለተነገረ በሁሉ ቦታ ይገኛል። በእኔ የሚኖረው አብ ብሎ ስላለ ደግሞ በወልድ ደግሞ ይኖራል። በወልድም ይኖራል፣ በሁሉ ቦታም ደግሞ ይገኛል። አብ የማይኖርበት ወልድ መጽሐፍ ቅዱስ አያውቅም። ስለዚህ አብን ከወልድ አውጥተን ሌላ አካል አድርጉልን የሚለው ግርግር አይሰራም። ለዚህ ነው የኢየሱስ አምላክነት አብነቱን የሚያመለክት ሆኖ የተቀመጠው። ወይ ኃያል አምላክ ብሎ ይመጣል፣ ወይ ሁሉን የሚገዛ ጌታ አምላክ ብሎ ይመጣል፣ ወይ ታላቅ አምላክ ብሎ ይመጣል፣ ወይ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ብሎ ይመጣል። ከፊቱ ላይ ከኢየሱስ አምላክነት ፊት የሚቀመጡ ገላጮች በሙሉ ኢየሱስ ወልድ ብቻ አለመሆኑን የሚናገሩ ናቸው። ይህንን ከመጽሐፍ ቅዱስ አውጥተን ልንጥለው አንችልም። እግዚአብሔር የተመሰገነ ይሁን። እስኪ ማቴዎስ ላይ የማቴዎስ 3 ላይ ያለውን ነገር እንትን ማድረግ የምትፈልጉም ካላችሁ መግባት ትችላላችሁ። እስቲ ቆይ አንድ ወዳጄ ሰላም ፓስተር ማን ነው? ናታኒኤል ወጣ። ኦኬ ወጣ። ያልሰራው ቪዲዮ የለም መቼም። የቪዲዮ መዓት ነው፣ በጣም ነው የተነካው። እዚህ ቦታ ላይ ማስረጃ ማቅረብ አልቻለም። ምንም ማድረግ አልችልም። ማስረጃ ባለህ ጊዜ መተህ ማቅረብ ትችላለህ። ግን በጣም መዓት ቪዲዮ እየሰራ እየለቀክ ነው ያለው። በጣም ተጨንቀሃል። የኔ ጌታ አይዞ፣ አትጨነቅ። በመጨነቅ የሚመጣ ነገር የለም። እኔ የሚገባኝ ምንድን ነው ውስጥ የነበረው አንተ አለኝ ያልከው በተለይ ይህንን እውነት ለመንካት የመጣበት መንገድ የተሳካልህ አልመሰለኝም። ስለዚህ አሁን እሱ ኦዲዮቹን የሙሉ ተለቋል። ሙሉ ውይይት ስለተለቀቀ
እየቆራረጥከው አትጨናነቅ። አድርሱልኝ አትበለኝ። የሆነ ያለው ቅዳሜ ብቅ እያልክ አንተ ማስረጃ አለኝ የምትለውን ነገር ማቅረብ ትችላለህ። እና ጭንቀቶችን አይችልሃለሁ። አትጨነቅ። ጸልይ፣ የእግዚአብሔር ቃል አጥና። ያልገባህ ነገር ሲኖር ናና ጠይቅ። ደግሞ እኛ ያልገባን ነገር ያለ ሲመስል ደግሞ ናና ሞግት። ያ ነው የሚጠቅመው። እሺ